የሚያፈራውን ቅርንጫፍ ሁሉ ግን በብዙ እንዲያፈራ ይንከባከበዋል። እናንተ ግን ስለነገርኳችሁ ቃል ፈጽማችሁ ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ ከወይን ግንድ ከተለየ ብቻውን ሊያፈራ እንደማይችል እናንተም እንዲሁ በእኔ ካልኖራችሁ ፍሬ ማፍራት አትችሉ። እኔ ወይን ግንድ ነኝ፣ ቅርንጫፎቹም እናንተ ናችሁ። በእኔ ያለ እኔ የሚኖርበት ብዙ ፍሬ ሊያፈራ እሱ ነው። ያለ እኔ ምን ማድረግ አትችሉምና። በእኔ የሚጸና ቢኖር እርሱ በእኔ የማይጸና ቢኖር እርሱ እንደ ደረቅ ቅርንጫፍ ወደ ውጭ ይጥሉታል፣ ሰብስበውም በእሳት ያቃጥሉታል። በእኔ ብትኖሩ ቃሌም በእናንተ ቢኖር የምትሹትን ሁሉ ትለምናላችሁ፣ ይደረግላችኋል። በወልድ ያመነ የዘላለም ሕይወት አለው፣ ያመነ ግን ይፈረድበታል። ጌታ ለደቀ መዛሙርቱ ይህን ቃል አስተማራቸው። እኛም የጌታ ደቀ መዛሙርት ይህን ቃል እናምናለን። እግዚአብሔር አምላካችን ለመጀመሪያ ለታላቁ እስራኤላውያንን ነፃነት ለማውጣት የእስራኤላውያንን ነፃነትን ለመስበክ በእስራኤል መካከል የተገኘውን የታላቁን ለሙሴ የተሰጠውን የክብር ልብስ ለብሰን በእናንተ መካከል ሆነን ሰላም በማለት ለጸሎት ተነሱ በማለት በዚህ አገልግሎት እንድንበቃ ያደረገን አምላካችን ስሙ የተመሰገነ ይሁን። በእኔ የማይጸና ቢኖር እንደ ደረቅ ቅርንጫፍ ወደ ውጭ ይጥሉታል፣ ሰብስበውም በእሳት ይጥሉታል ወይም ያቃጥሉታል። የዮሐንስ ወንጌል ምዕራፍ 15 ቁጥር 6 ለማስተማር አይደለም ለማጥኖት ነው። አስተማሪዎች በቦታው ተመድበዋል፣ ዘማሪዎች ተመድበዋል። ነገር ግን ያነበብነውን የተናገርነውን በግዕዝ ያዘምነውን ዜማውን ለማብራራት ያክል እንጂ በዕለቱ የተዘጋጁ የዕለቱ መምህራን፣ የዕለቱ ዘማሪያን፣ የዕለቱ ሰባኪያን እንዳሉ እናንተም ሁላችንም የምናውቀው ነው። አይደለም እንዴ? የሚሰብኩ አሉ፣ በቋንቋ የሚሰብኩ አሉ፣ በቋንቋ የሚዘምሩ አሉ። የእግዚአብሔርን ቃል ለእናንተ የሚያስተላልፉ እናንተ በዛሬው ዕለት የተለያየ አገልግሎት አግኝተን ለነፍሳችን ድነት ለሕይወታችን እርካታ አግኝተን እንሄዳለን ብላችሁ ያሰባችሁትን ቃል የሚያስተላልፉ ምሁራን የሆኑ ያሬዳውያን ዘማሪያን የሆኑ በመካከላችን አሉ። ነገር ግን እንደው ደስ ያለኝ ነገር ቢኖር እዚህ ቦታ ካህናት መጥተው ሊዘምሩ ሲሉ የእነሱ ቦታ ተቀምጬ ነው የተገኘሁት። እኔ እንደው ልጆችን ማየት እፈልጋለሁ። የምዕራፈ ቅዱሳን የሰንበት ትምህርት ቤት በአምቦ ዙሪያ ያሉ የሰንበት ትምህርት ቤት ለሃይማኖታቸው ቀናኢ የሆኑ ለአገልግሎት ቀናኢ የሆኑ ለቤተ ክርስቲያን ቀናኢ የሆኑ ሕይወታቸውን ለእግዚአብሔር አሳልፈው የሰጡ ዘማሪያን፣ አገልጋዮች፣ ታዳጊዎች የሆኑ ልጆች ስላሉ እኔም ክህነት ስላለኝ ይህን ቦታ እንደ እግዚአብሔርን ቃል ለማሰማት የማውቃትን ለመናገር በእናንተ መካከል ለመገኘት የደብሩን አገልጋዮች ከአስተዳዳሪው ከቄሰ ገበዙ ያው ተቃይቶ የመጣው ነኝ። እንግዲህ በመካከል ላይ ወንጌል ለማስተላለፍ ሳይሆን ይህ የመጣው ቄስ እንደው ሰላም ለኩልክም ብሎ እንዲሄድ ነው እንጂ ወንጌል ሊያስተምር አልመጣም እንዳትሉ እሺ። የሚያጉረመርማለ ካጉረመረማችሁ ተዋለሁ፣ እንዳታጉረመርሙ እሺ። በዚህ ቤት ማጉረምረም አያስፈልግም። በዚህ ቤት ይቅርታ፣ በዚህ ቤት አንድነት፣ በዚህ ቤት ጸሎት፣ በዚህ ቤት በአንድ ላይ ሆኖ መዘመር፣ በዚህ ቤት በአንድ ላይ ሆኖ መብላት፣ በዚህ ቤት በአንድ ሆኖ ከእግዚአብሔር ፊት መቆም፣ ፀሐይና ጨረቃ መስሎ በእግዚአብሔር በታላቁ ንጉሥ ፊት ቁሞ እንደ ሐዋርያት በሮማ አደባባይ ቁሞ መመስከር ነው የሚያስፈልገውና በእኔ የማይጸና ቢኖር እንደ ደረቅ ቅርንጫፍ ወደ ውጭ ይጥሉታል፣ ሰብስበውም በእሳት ያቃጥሉታል።
የሚገርማችሁ ይህን ቃል የተናገረው ራሱ ባለቤቱ ክርስቶስ ነው። ክርስቶስ የእኛን ሥጋ ለብሶ በተመላለሰበት ወቅት ወንጌልን በሚያስተምርበት ወቅት በሚናገርበት ወቅት ለራሱ የሆኑ የቀርብ ተጠሪዎች የሆኑ ለዓለም ደግሞ አስተላላፊና እንደራሴ የሆኑ ሐዋርያትን መርጦ 72ቱን አርድእት መርጦ 36ቱ ቅዱሳት አንስትን መርጦ ወንጌልን እንዲያስተላልፉ ወንጌል ብቻ አይደለም ምግብን ሁሉ እንዲሰጡ እንዲያካፍሉ በሚያስተምርበት ወቅት በእኔ የማይጸና ቢኖር በክርስቶስ የማይጸና ቢኖር ሕይወት የለውም። በክርስቶስ ያልጸና ክርስቲያን ሕይወት የለውም። ምክንያቱም ሕይወትን የሚሰጠው ራሱ ክርስቶስ ስለሆነ በእኔ ካልጸናችሁ፣ በእኔ መንገድ ካልተጓዛችሁ፣ እኔ የማደርገውን ካላደረጋችሁ፣ በእኔ ጎዳና ዳንዱርሴ በከብን ኩሉማ ወሊት ከኑ ቀቤ ዋቅን ኬኛ ኡማን ኬኛ ጎፍታን ኬኛ ቆርቼ ኬኛ ኢየሱስ ክርስቶስ መቃሳ ከኑፋቴ ከንብፈም ኑፋተው እንጅርተን እዩ ጅርቱ ምቲ በገጅራተን እስቲ ዋቀዮ አንተ ኮልልጫሜ ዋቅን ኬኛ ኡማን ኬኛ ጎፍታን ኬኛ ቆርቼ ኬኛ ኢየሱስ ክርስቶስ ስላሴ መቃሳ ከኑፋቴ ከንብፈም ኑፋተው አከም ጅርቱ እንደምን ዋላችሁ? አሜን። ክብር ምስጋና ለአምላካችን ይሁን። በምድራዊ ሕይወት በፈተናው ቦታ በምድራዊ ሕይወት በፈተናው ቦታ ማርያም ትጠብቀን እጆቿን ዘርግታ ሰገሌን ኬሰን ይጅሩ እጆቿን ዘርግታ ማርያም ትጠብቀን እጆቿን ዘርግታ ማምላክ ትጠብቀን እጆቿን ዘርግታ ችሬኛን ለፈራ ሰው የሚሸሸው ሰው ነው። ይሄ ሰው እንደ ርኩስ የሚቆጠር ሰው ነው። ይሄ ለምጽ የሚባለው በሽታ የእግዚአብሔር ተአምራዊ ኃይል ካልተጨመረበት በስተቀር ማንም ሊያነጻው የማይችለው በሽታ ነው። ለምጽ የሚባለው በሽታ የትኛውም ባለመድኃኒት ሊፈውሰው የማይችለው በሽታ ነው። ይሄ በሽታ ደግሞ የሚመጣው በኃጢአት ነው። በብሉይ ኪዳን በኃጢአት የሚመጣ በሽታ ነው። እኩቢን ለምጥ ጀደሙኩን ኦኬሲ ከሚዩ ቆርጭ ከሚዩ ሰፈይሱ እንደንዳው ለምጥ የቹን ቃማ አዳችሁ የቂሞ ቃማ ጉበታ ከንታዎቹ የተቃጠለ ፊት የሚነጣ ፊት ሊፈውስ የሚችል ኃይል የለም። ለምን መሰላችሁ? በብሉይ ኪዳን ሕግ አንድ ሰው ኃጢአት ከሰራ እግዚአብሔር ለምጽ ያወጣበታል። ምን ያወጣበታል? ለምጽ። ያንን ለምጽ ማንም ሊሸሽገው አይችልም። ሊሸሽገው ብሎ እንኳን ነጠላውን በነጠላ ቢሸፍነው ነጠላው ይነድ ነበር፣ ወይም ነጠላው ለምጹ ነጠላው ላይ ይወጣ ነበር። namni hojii hojjete innasuma qaamni isaa lamxii ta'a. Golgamuu haguugamuu hin danda'u. Nan haguuggadhaa hoo jedheellee lamxiin sun uffata irratti ba'a. Iddoo kamirraayyuu haa ta'u gara uffataatti darbuu ni danda'a. Kun immoo mallattoo cubbuuti. ይሄ ደግሞ የኃጢአት ምልክት ነው። በዚህ በኦሪት ዘሌዋውያን ምዕራፍ 13 ቁጥር 45 ላይ እንደዚህ ይላል፣ የለምጽ ደዌ ያለበት ሰው
ልብሱ የተቀደደ ይሁን፣ ራሱንም የተገለጠ ይሁን፣ ከንፈሩንም ይሸፍን፣ በሰዎች መካከልም እርኩስ ነኝ እርኩስ ነኝ እርኩስ ነኝ እያለ ይሄድ። አያስፈራም? ይሄ ሕግ ይኑር አይኑር? አሁን በዘመናችን ይኑር አይኑር? አንድ ሰው ልክ ኃጢአት ሲሰራ ግንባሩ ላይ ብልጭ፣ አንድ ከንፈሩ ላይ ብልጭ ይበል እንደተሸፈንን ይሻለናል አይደል? ከነ ነውራችን እንጂማ ልክ ሐሜት ስትጀምሪ እዛው በምትጠጪበት ሲኒ ነበር የሚወጉሽ። ለምጻም ሰው ይጣል ነበር። ልክ ሐሜት ስትጀምር፣ ነገር ስትጀምር በምትጠጣው ጃምቦ ጠርሙስ አናትን እያሉ ያባረዋል። ከለምጻም ሰው ጋር ማንም የሚቀመጥ የለማ። ይሄ ሰው ስድብ የጠገበ ሰው ነው። በየጎዳናው እኔ እርኩስ ነኝ እያለ በራሱ ላይ የሚመሰክር ሰው ነምኒ ለምጽአን አሜ ጀዳ ሴራ ለዮታ በቆና ቆደ ሰዲ ለኮፍሳ አፍርተ ሚሸንረት ነምሊ ለምጽአን ጡቀሜ ኡፈኒ ሳተር ሰዓታው የልብስ መቀደድ ደግሞ በመጽሐፍ ቅዱስ ሐሳብ ውርደት ነው። ኡፈኒ ተርሳ አከያደ ኪታበ ቁልቁሉት ቃኒዳ ቱፈተሙና መናቅ ነው። አሁን በዘመናችን የተቀደደ ልብስ ጌጥ ነው አይደል? እንደውም ቡቲክ ላይ ዋጋው ያኛው ይጨምራል አለ። እኔ እንዴ ይሄን ልብስ ግን በሙሉ ብር ነው የገዛው አልኩት። አንድ ወዳጄ እዚህ ትልትል ያለ ልብስ ለብሶ ነው እንዴ እንደውም የሁለት ሱሪ ዋጋ ነው ያስከፈሉኝ አለ። መቀደድ ራሱ ጌጥ፣ ክብራቸው በነውራቸው ያለው ጳውሎስ ይሄንን ይገልጠዋል። የተቀደደ ልብስ ይልበስ። ኡፈታ ተርሳ አውፈቱ መታሳስ ሂንጎልጊና ጉገቲኒ አፋሳ ብቻ ቆፋ ቀበቴ ኢሳ ቀበቴ አንጩበማዳ አንጡራዳ አንጩበማዳ አንጡራዳ ጀቻ አዴሙ ነብር ቢራናው ነሞጂና እንዲወላርጉ አነጋዳ አንጀዶ አንጩበማዳ አፈያዳ አንጀዶ አንጡራዳ ይዳ ከናፍ ነሚቺ ኩን ኦፊ አማራ ኦፋረብሳ ነመባይዳ አንጡራዳ ጀቻ ባይዳ ገረ ኢየሱስ ክርስቶስ ዱፌ ሉቃስ አራ ጅልቤፈቴ ኢላ ጎፍታ ኦ ጃለቴ ነፈይሱዳፍ ኒደንዴስ መተዱሬን በሩም ሰከኛ ማይ ማን ኒደንዴስ ከወደድክ ጌታ ሆይ ብትወድ ልታነጻኝ ልታድነኝ ትችላለህ አለው። ወገኖቼ ኢየሱስ ክርስቶስን አግኝቶ እንዳለመጠቀም ያለ ከንቱነት የለም። ከክርስቶስ ጋር እየኖሩ እንዳለመጠቀም ያለ ኪሳራ የለም። መስኦዱ ከነኪሳ ወሶሂም በይ ከሱማ ቀበኔቱ ጅራ ከሱማ ከኛ ገረወልተጅት ሲኒያፈራ በርጥቀባ ባራቶታ ድልበታ አምቦ መካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ወኪል ደብሪ ካናቲ ጀቹ ቶሌ አኩም ቁሎታ ጴጥሮስ ጳውሎስዳ ሜ ዲያቆን አያንኩን ማል ፈካት ዮካንሞ አያንኩን ማሊፋታ ከበጀማ አያንኩን አዶለሰ ፖለቲሻን ጉያ ቁልቁሉ ጴጥሮስ ፊ ቁልቁሉ ጳውሎስ መጋላ ሮም ናኖ ቫቲካን ጀረምቱቲ ወሬገውማ እtti fudhatanidha jechuudha. Fedhii isaaniitiin uffata isaanii irraa qoleettaa baasuudhaan waa'ee amantii isaaniitiif guyyaa itti dhugaa ba'anidha. Guyyaa wareegamummaatti fudhatanidha. Kanaaf manni kiristaanaa keenya guddistee jabeessitee guyyaa kana ni yaadattis ni kabajjis eebba qulqulloota kanaas ni hirmaatti. Tolee ibsa gaariidha. Egaa daaqonni jala bultii kana ilaalchisee qophiiwwan yookaan immoo sagantaalee adda addaa akka qabdan ni beekama. Mee sagantaawwan qabatanii dhiyaatan maal fakkaatu? እሺ akka kutaa mana dalbataatti kutaa faarus kutaa ogbarruutiin karaa garaagaraatiin qophiin garaagaraa ummataaf dhiyeessuudhaaf yookiin keessummootaaf dhiyeessuudhaaf itti qophaa'amee ni jiraata jechuudha. Innis akka kutaa itti aanu kanatti itti ilaaluu dandeenya jechuudha. Keessumaa namni obsaan taa'e wanta kana hundumaa arguu ni danda'a jechuudha. Ganni waamicha keenya
kabajee iddoo kanatti nu argamteef guddaa si galateeffanna. Isinis kabajanii waan waamtaniif guddaa isin galateeffanna. Qophiiwwan mana dilbataa keenyaa hafan faana turtii gaarii galanni Waaqayyoof haa ta'u.